አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ ደግሞ አንድ የፍቅር ታሪክ ይዤላችሁ መጥቻለሁ። በጣም ጠቃሚ ነው። እስከመጨረሻው ተከታተሉት። ስራዎችን ላይክ እና ሰብስክራይብ እያደረጋችሁ እንድትከተሉኝ በአክብሮት እጋብዛችኋለሁኝ። እንግዲህ ፍቅር እንደኔ በሁለት ከፍሎ ማየት ይቻላል። ሰብአዊ ፍቅርና ቁሳዊ ፍቅር በሚል ማለት ነው። ሰብአዊ ፍቅር የምንለው ሰውየው በስብዕናው ብቻ የሚፈቀር ነው። ይህ ማለት በአኸላለቁ ብቻ የሚፈቀር ነው። እውነተኛ ፍቅር ነው። ይህ ፍቅር እውነተኛ ፍቅር ነው። ይህ ፍቅር ዘላለማዊ ፍቅር ነው። በመቼም ጊዜ በምንም ሁኔታ አይቀየርም። በማጣት በማግኘት፣ በመክሳት በመጥቆር፣ አብሮ በመኖር አብሮ ባለመኖር የሚቀየር የሚለወጥ ነገር የለም። በክፉም ጊዜም በደግም ጊዜም ዘላለም አብሮ ይኖራል። ይህ የፍቅር አይነት ሲወድም ከልብ ብቻ ሳይሆን ከአንጀትም ከሁሉም ነገርም ስለሆነ ይህ ፍቅር ዘላለማዊ እንዲኖረ ይኖራል፣ አብሮ ይኖራል። ቁሳዊ ፍቅር የምንለው ግን አሁን እየተከተልን ያለ ነው። አሁን አብዛኛው ሰው እየተከተለ ያለው ቁሳዊ ፍቅር ነው። ይህ ፍቅር ግማሽ ነገሮችን ብቻ የሚወድ ነው። ለምሳሌ ሀብቱን አይቶ ሊሆን ይችላል፣ ወይም መልኩን አይቶ፣ ወይም ሃይማኖቱን አይቶ፣ ካልሆነ የዋህነቱን አይቶ፣ ካልሆነም ደግሞ ጉልበቱን ሊጠቀም፣ ካልሆነ ደግሞ ጤና ነው ብሎ ወይም ጤንነቱን አይቶ፣ ካልሆነ ልጅነቱን። ይህ ፍቅር እንግዲህ ጊዜያዊ ነው፣ እውነተኛ አይደለም። ከጊዜ በኋላ ይጠፋል፣ ይቀየራል። ምክንያቱም ሀብት ይገኛል፣ በሆነ ጊዜ እንደገና ይጠፋል፣ አብረው ፍቅሩም ይጠፋል። መልክ በሆነ ጊዜ ላይ ውብ ሆኖ ይታያል። ከሆነ ጊዜ በኋላ ደግሞ ያ ሁሉ ውበት፣ ያ ሁሉ መልክ፣ ያ ሁሉ ሲመካበት የነበረው ይጠወልጋል፣ ይረግፋል፣ ፍቅሩም አብሮ ይጠፋል። ሃይማኖቱም ቢሆን ሀብት የነበረው ሰው ይሆንና ወይም ሲያጣ፣ ምክንያቱም ሌላ መሰረት ስለማያደርግ አብሮ ሊቀየር ይችላል። የዋህነቱም አንድ ሰው የዋህ ሆኖ ዘላለም አይኖርም፣ ሲቀየር አብሮ ይቀየራል። ጉልበትም ያልቃል። ጉልበት የሚፈልግ ከሆነ ጉልበቱም ያልቃል። ጤንነቱን ፈልጎም ከሆነ ደግሞ ያ ጤና የነበረው ሰው ጤና ሲያጣ አብሮ ፍቅሩም ያበቃል፣ ይጠፋል። ልጅነቱን ፈልጎ ከሆነ ልጅነት አብሮ አይኖርም። ልጅነት በሆነ ጊዜ ላይ ያ የልጅነት እድሜ የነበረው ሽምግልና፣ ያ ልጅነት እድሜ የነበረው ወደ ትልቅነት ሲቀየር አብሮ ፍቅሩም ይቀየራል። ስለዚህ መከተል የነበረብን እውነተኛው የማይቀየረውን ነውና እነዚህን ነገሮች እንከተል ለማለት ፈልጌ ነው። እናንተ ስራዎችን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ።